እንግዲህ የአምበር ቴክኒክና ሙያ ኮሌጅ ከተመሰረተበት ከ2015 ዓመተ ምህረት ጀምሮ በርካታ ወጣቶችን ስልጠና እየሰጠ ይገኛል። ተልእኮ የኮሌጁ ዋና ተልእኮ በዋነኝነት አጫጭር ስልጠናዎችን ይሰጣል። መደበኛ ስልጠናዎችን ወደ ኮሌጁ አስገብቶ ያሰለጥናል። በተጨማሪ ኢንዱስትሪ ኤክስቴንሽን ስልጠናዎችን በኢንተርፕራይዞች ባሉበት ቦታ ይሰጣል ማለት ነው። ከነዚህ ሶስት ተልእኮች በዋናነት ለአካባቢው ማህበረሰብም የተለያዩ ምርምሮችን እንዲሰጥ በዋናነት የተመሰረተ ኮሌጅ ነው። በዚህ 3 ዓመት ውስጥ ከፍተኛ ቁጥር ያለው አጫጭር ስልጠና ወጣቶችን አሰልጥነን ወደ ስራ እንዲሰማሩ አድርገናል። መደበኛ ስልጠናችን በተመለከተ በሶስት ዘርፎች ስልጠና እየሰጠ ነው። በዋናነት ግን አሁን እየሰለጠኑ ያሉ በአይሲቲ በጋርመንት ስልጠናዎች እየተሰጡ ነው የሚገኙ። ቀጣይ በ2019 ግብርናን እንዲሁም ብረታ ብረትና ፈርኒቸር ስልጠናዎችንም አብረን ኮሌጅ ውስጥ እንሰጣለን። ኤሌክትሪካል ስልጠናዎችንም አብረን የምንሰጥ ይሆናል ማለት ነው። ያው ሙሉ ሾፕ የተሟላ ማቴሪያል ያለበት ኮሌጅ ነው። ከዚህ ጋር ጎን ለጎን እንትን በማለት ለአካባቢው ማህበረሰብ ምን መስጠት አለበት በሚለውና አካባቢው ምን ይጠይቃል በሚለው መሰረት ግብርና ላይ ትኩረት አድርገን ስራዎችን እየሰራን ያለ እዚህ ዛሬ ካያችሁትም ጋር ተያይዞ የተቀናጀ ግብርና ልማት ከ2018 ዓ.ም ጀምሮ እየሰራን እንገኛለን። የዶሮ እርባታ፣ አሳ ኩሬ እንዲሁም የጓሮ አትክልቶችን እየሰራን ያለ ከፍተኛ ቁጥር ያለው ችግኝ በዚህ ዓመት ተክለናል። ከ1250 በላይ የሚበሉ ፍራፍሬዎችን ተክለናል። ከ15000 ችግኝ በላይ ደግሞ የደን ችግኞችን ተክለን እንግዲህ ኦልሞስት የመጀመሪያ ኢንቨንተሪ ሊደርስ ትንሽ ቀን ነው የሚቀረን እንጂ ሙሉ በሙሉ ተክለን አጠናቅቀናል ማለት ነው። የምታዩት ቀጣይ ስልጠናዎች ወደ ኮሌጅ ሲገባ ሙሉ በሙሉ ፕራክቲካሊ ስራዎችን ከዚህ ከተቀናጀ ስራዎች ጋር የሚሰሩ ናቸው። የምታዩት ይሄ ኩሬ ከፍተኛ የውሃ መጠን የያዘ ኩሬ ነው። ከ400 ዶሮዎችን መያዝ የሚችል የዶሮ ቦታ ነው ያለን። ከዚህ የሚወጣው ውሃ የተቀናጁ በዚህ ዛሬ የተከልናቸውን ችግኞች ሙሉ በሙሉ ማጠጣት የሚችል ስራዎችን መስራት የሚችል ነው። ቀጣይ ሰብል ልማት ላይ በሰፊው እንሰራለን። ወተት እርባታ ላይና ማድለብ ላይ ቀጣይ የታሰቡ ፕሮጀክቶች አሉ። እነሱ ሙሉ በሙሉ ተጠናቀው ኮሌጁ ሙሉ በሙሉ ለአካባቢው ማህበረሰብ የተሟላ ፕራክቲካሊ በተግባር የሚታይ ስልጠና የሚሰጥ ኮሌጅ ነው ማለት ነው። እንግዲህ ወጣቶች ወደኛ ኮሌጅ መጥተው ቢሰለጥኑ የተሟላ ስልጠናዎችን ማግኘት የሚችል ኮሌጅ ነው ለማለት እፈልጋለሁ። አመሰግናለሁ።